ዴሚሲ ሪል ስቴት ከስቱዲዮ እስከ ባለ 4 መኝታ ፔንትሃውስና ሱቆችን ጨምሮ በፍጥነትና በጥራት እየገነባናም በማስታወቂያ ዋጋ እየሸጠ ይገኛል። ስለ ቤቶች ሙሉ መረጃ እዚህ ቪዲዮ ላይ ያገኛሉ። ለሳይትና ለቢሮ ጉብኝት ከዚህ በታች ባለው ስልክ ይደውሉልን። ዴሚሲ ሪል ስቴት ከ30 ዓመት በላይ በመንገድና በህንፃ ግንባታም የቆየ አንጋፋ ድርጅት ሲሆን የመንግስትም ሆነ የግል ትላልቅ ፕሮጀክቶችን በጥራትና በፍጥነት ሰርቶ ለተጠቃሚዎች አስረክበዋል። የሳይቱ መገኛ ወይም ሎኬሽን ለቡ መብራት ኃይል መስቀለኛ መንገዱ ላይ 65395 ካሬ ላይ ያረፈ ዙሪያውን በኮሪደር ልማት ያሸበረቀ በቻድ ኤምባሲና በአፍሪካ ሲዲሲ መካከል የሚገኝ ሲሆን በዶላር ለማከራየት ተመራጭ ሆነም በትምህርት ቤቶች፣ በሆስፒታሎች፣ የሃይማኖት ተቋማት እንዲሁም መዝናኛዎችን የተካተተበት ለመኖሪያ እጅግ ተመራጭ መንደር ነው። በውስጡ 5 ኮምፓውንድ መንደር የያዘ ሲሆን ለእያንዳንዱ ቤቶች 2 የመኪና ማቆሚያ የተመቻቸለት፣ በውስጡ አውቶማቲክ ጄኔሬተር፣ የከርሰ ምድር ውሃ፣ የልጆች መጫወቻ፣ የመዋኛ ገንዳም፣ ጂምናዚየም፣ ሱፐርማርኬት ከሙሉ ጥበቃው ጋር የተሟላላቸው ናቸው። እያንዳንዱ ህንፃዎች 1 የዕቃ ማመላለሻ ሊፍት፣ 4 የሰው ማመላለሻ ሊፍት በድምሩ 5 ሊፍቶች የተገጠመላቸው ናቸው። የደረቅ ቆሻሻ መጣያ፣ ሜካኒካል ሩም፣ ደክት፣ የኤሌክትሪክ መስመሮች፣ የውሃ፣ የስልክ፣ የኢንተርኔት፣ የቲቪ እና የዲሽ መስመሮች የተዘረጋላቸው ናቸው። በአዲሱ ቴክኖሎጂ አልሙኒየም ፎርምወርክ በጥራትና በፍጥነት እየተገነቡ ያሉ ስለሆነም በጥራትና በፕሮጀክት አፈጻጸም ፈርቀዳጅ የሆነ ድርጅት ሆኗል። ሁሉም ቤቶቻችን የተሰሩት በቪላ ዲዛይን ሲሆን መሬት ላይ ያለውን የአበሻ ኗኗር ወደ አፓርትመንት አምጥተነዋል። ቤቶቹ ሰርቪስ ኳርተር ወይም ደግሞ አገልግሎት ለመስጠት የተዘጋጁ ክፍሎችና ዋና ቤት ያለው ሲሆን 2 መኝታና ከዚያ በላይ ያሉት ቤቶች ላይ ተጨማሪ የሰራተኛ መኝታ ከራሷ መታጠቢያ ክፍል ጋር ተዘጋጅቷል። ስቶር፣ ላውንደሪና በሳሎንና በዋናው መኝታ ቤት በኩል ለመናፈሻ የሚሆን ሰፊ ሰገነት ያላቸው ናቸው። ቤቶቹ በግንባታ ሂደት ከ8 ወር ጀምሮ በ2 ዓመትና በ3 ዓመት የሚረከቡ ናቸው። ቤቶችን የግሎ ለማድረግ 3 አይነት ያከፋፈል ሂደቶችም አሉን። አንደኛው ከ10% ወይም ከ15% ቅድመ ክፍያ ጀምሮ በመክፈል ቀሪውን የግንባታ ሂደቱን እያዩ ቤቱን እስኪረከቡ ድረስ ባለው በ8 ዙር ክፍያ ከፍለው የሚጨርሱ ይሆናል። ሁለተኛው 40/60 የባንክ ብድር አማራጭ ተመቻችቷል። 40%ን በ3 ዙር ቤቱን እስኪረከቡ ድረስ ከፍለው 60%ን ደግሞ ቤቱን ተረክበው እየኖሩበት ወይም እያከራዩት ከ5 እስከ 25 ዓመት በረጅም ጊዜ ከፍለው መጨረስ ይችላሉ። ሶስተኛው የአከፋፈል ሂደት ጥሬ ገንዘብ እጆ ላይ ካለ ጨመር አድርገው ከከፈሉ ከ10 እስከ 35% እንደ አከፋፈለው መጠን ዳጎስ ያለ ቅናሽ ያገኛሉ። በቡድን ቢመጡ አሊያም ራስዎት ቤት ወይም ሱቅ ከዚህ በፊት ገዝተው ተጨማሪ መድገም ቢፈልጉ እንደ ገዟቸው ቤቶች መጠን በድርጅቱ የተቀመጡ አጓጊ ቅናሾች ስላሉን ይምጡና ይጎብኙን። ከዝቅተኛ እስከ ከፍተኛ ወለሎች፣ ከከተማ እይታ እስከ ተራራ እይታ የሚፈልጉትን ለማግኘት ቤቶች ሳይመረጡባችሁ ይምጡና የቤት ባለቤት ይሁኑ። ስለ እነዚህ ቤቶች ዋጋቸውን፣ ዲዛይናቸውና ሌሎች ተጨማሪ መረጃ ለማወቅ ከፈለጉ የሚቀጥለውን ቪዲዮ ይመልከቱ። እኛን ስለመረጡ እናመሰግናለን።